ስለራሱ ሳይሆን ስለ ወዳጆቹ አስበልጦ የሚጸልይን ሰው ዲያብሎስ በጣም ይገረምበታል፣ እግዚአብሔር ደግሞ ይወደዋል። እና ዲያብሎስ በጣም ይደነግጣል። አንተ በህይወት ሁሉ ችግር ኖሮብህ ይሄ እኮ በእግዚአብሔር ላይ ያለ መታመን ነው የሚያሳየው። እግዚአብሔር በጣም የሚወደው ነገር ዲያቆን አንተም እንደምታውቅ የታመኑበትን ይወዳል። እግዚአብሔር የሚያስታውሱ ያደረገላቸውን የሚያስታውሱ እስራኤል እኮ 40 ዓመት ሙሉ በዛ በረሃ ተንከራተው መጨረሻ ላይ የሞቱት ለምንድን ነው? እግዚአብሔር ያደረገላቸውን ስለዘነጉ አልነበር? ከግብፅ አስወጣቸው። እነሱ ምን አንስተዋል? ቢላ አንስተዋል። እንዲህ አንድ ነገር ሳያደርጉ እግዚአብሔር ነፃ አወጣቸው፣ አበላቸው፣ አጠጣቸው። ያን ሁላ ግን ዘነጉት፣ ረሱት እና ሞቱ፣ እዛው ቀሩ። የተስፋይቷን ምድር ለመውረስ የበቁ አልነበሩ። እና አንዳንዴ እግዚአብሔር ላይ መታመን አይ ለእኔ እግዚአብሔር አለ ለምወዳቸው ስትል ጸልይላቸው ብለን ብንል እግዚአብሔር በጣም ደስ ይለዋል፣ ይሰጠናል። እንደውም ስለራሱ ሳይሆን ስለ ወዳጆቹ አስበልጦ የሚጸልይን ሰው ዲያብሎስ በጣም ይገረምበታል፣ እግዚአብሔር ደግሞ ይወደዋል። እና ዲያብሎስ በጣም ይደነግጣል። አንተ በህይወት ሁሉ ችግር ኖሮብህ ይሄ እኮ በእግዚአብሔር ላይ ያለ መታመን ነው የሚያሳየው። እግዚአብሔር በጣም የሚወደው ነገር ዲያቆን አንተም እንደምታውቅ የታመኑበትን ይወዳል። እግዚአብሔር የሚያስታውሱ ያደረገላቸውን የሚያስታውሱ እስራኤል እኮ 40 ዓመት ሙሉ በዛ በረሃ ተንከራተው መጨረሻ ላይ የሞቱት ለምንድን ነው? እግዚአብሔር ያደረገላቸውን ስለዘነጉ አልነበር? ከግብፅ አስወጣቸው። እነሱ ምን አንስተዋል? ቢላ አንስተዋል። እንዲህ አንድ ነገር ሳያደርጉ እግዚአብሔር ነፃ አወጣቸው፣ አበላቸው፣ አጠጣቸው። ያን ሁላ ግን ዘነጉት፣ ረሱት እና ሞቱ፣ እዛው ቀሩ። የተስፋይቷን ምድር ለመውረስ የበቁ አልነበሩ። እና አንዳንዴ እግዚአብሔር ላይ መታመን አይ ለእኔ እግዚአብሔር አለ ለምወዳቸው ስትል ጸልይላቸው ብለን ብንል እግዚአብሔር በጣም ደስ ይለዋል፣ ይሰጠናል እንደውም